ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ዛሬ ትንሽ ጉንፋን ይዞኛል። ሶሪ በጣም ጉንፋን ይዞኛል። እዛ አጠር አድርጌ ነው የምነግራችሁ ማለት ነው ዛሬውን ታሪክ። ስለዚህ ወደ ታሪካችን እንሂድ። ስለዚህ የዛሬ ባለ ታሪካችን 5 ዓመታትን በሌብነት ያሳለፈ ወይም ደግሞ ራሱንም ቤተሰቦቹንም በሌብነት ያስተዳድር የቆየ ልጅ ነው። ያው ሌብነት በልጅነቱ ነው የጀመረው። አንድም በአስፈላጊ ወይም ደግሞ አስገዳጅ ሁኔታ እንዲሁም ደግሞ በጓደኛ ግፊት ነው ወደዚህ ስራ ውስጥ የገባሁት ነው ያለኝ። አሁን ግን መውጣት እፈልጋለሁ፣ ህይወቴን መለወጥ እፈልጋለሁ፣ እዚህ ነገር ውስጥ ታስሬ መቅረት አልፈልግም እያለ ነው። ስለዚህ ታሪኩን የቀየረው በአንድ ቀን ታክሲ ላይ ወይም ደግሞ ግፊያ ላይ የወሰደው ስልክ ነው። ታዲያ ይህ ስልክ እንደማንኛውም ቀን እንደማንኛውም ሌላ ጊዜ እንደሚወስደው ስልክ ወስዶ ጓደኛው ጋር ባለ ስልክ ቤት ጓደኛ ያለው እዛ ወስዶ ያስከፍተዋል ፓተርኑን። ከዛ በኋላ ግን ፎርማት ሊያደርገው ወይም አንዳንድ ጠቃሚ ነገር ካለው ብሎ ቼክ ሊያደርግ ይዞት ወደ ቤት ይሄዳል ማለት ነው። ታዲያ ሲከፍተው መጀመሪያ ስልኩ ላይ ያለው የባልና ሚስት እና ከልጆቹ ጋር ያለ ፎቶ ነው። ዋልፔፐሩ የስልኩ ዋልፔፐር ላይ ያለው ፎቶ። ስለዚህ አንዴ ባለ ትዳር ስልክ እንደሆነ ያስታውቃል ማለት ነው። ነገር ግን ውስጥ ገብቶ ሲያይ የተደበቀ ፋይል ያገኛል። ይህም ፋይል ደግሞ ከተለያዩ ሴቶች ጋር የተለያዩ ከአንድ ባለትዳር የማይጠበቅ ብዙ አይነት ፋይሎች ወይም ደግሞ አይደለም ከባለትዳር ከማንኛውም ከኖርማል ሰው ራሱ የማይጠበቅ አይነት ቪዲዮዎች ብዙ ስልኩ ላይ ያገኛል ማለት ነው። ታዲያ ይሄ ጊዜ ይህንን እድል ወይም ደግሞ ይህንን ነገር መጠቀም ይፈልጋል ማለት ነው። ወይም ደግሞ ባልየውን አስፈራርቶ በዚህ ፎቶ ብር መቀበል ይፈልጋል። ታዲያ ዳጎስ ያለ ብር ካገኘ ከዚህ ከሌብነት ስራውም ለመውጣት ይፈልጋል ማለት ነው። ስለዚህ በደንብ ስልኩን ቼክ ካደረገ በኋላ ያው ባለቤቱ በተደጋጋሚ ሲደውልለት ስለነበረ ያናግረዋል፣ ያለውን ነገር ይነግረዋል። ካልሆነ ለባለቤት ነው ይሄን ፎቶዎች እንዳለ እምልከው፣ ያለበለዚያ የጠየቀው ያው 500 ሺህ ብር ነው። ለሱ ብዙ ብር ነው። ያው ስራ ለመጀመር የፈለኩት 500 ሺህ ብር ነው ያለው። ያው ትንሽ ተከራክሮኝ 450 ወይም ደግሞ 450 ሺህ አስደርጎኛል። ከዛ በኋላ ግን 450 ሺህ ብሩን ሊያቀብለኝ ወይም ደግሞ ትራንስፈር ሊያደርግልኝ እኔ ደግሞ ስልኩን ልሰጠው ማለት ነው የተስማማ ነው። ታዲያ እንደዚህ ከተስማማን በኋላ ግን ቁጭ ብዬ ያሰብኩት እኔ ህይወቴን እዚህ ጋር ሳስተካከል የልጅቷ ህይወት ደግሞ እዛ ጋር እየተበላሸ ነው። እኔ አንድ እህት ነው ያለችኝ። እናቴ በጣም ችግረኛ ናት። አንድ እህትና አንድ እናት ነው ያለኝ። እናቴ እንዴት ሆና እንዳሳደገችኝ እኔ አውቃለሁ። ምን ያህል መስዋዕትነት ከፍላ እንዳሳደገችኝ እኔ አውቃለሁ። እና ይህንን ነገር ለሌላ ሰው መድገም አልፈለኩም። ለሌላ አስመሳይ ሰው መተው አልፈለኩም ነው የሚለው። ስለዚህ ግራ ተጋብቻለሁ። ወይ ብሩን ተቀብዬ የራሴን ህይወት ማስተካከል ወይም ደግሞ ለሚስትየው ፋይሎቹን ልኬ እሷን ነፃ ማውጣት እና ጭንቅላቴ በጣም ፋታ አጣ። ምክንያቱም ብሩ በጣም ያስፈልገኛል። የስልክ ጥገና ተምሬያለሁ እና የስልክ ጥገና ቤት በትንሹ አድርጌ ከፍቼ ላሰፋው ነበር ያሰብኩት እና ይሄ አሁን ወይም የምቀበለው ብር የኔ አልፎ ከኔ ህይወት አልፎ የቤተሰቦቼንም ብዙ ነገር የሚያስተካክል ነው። ነገ ምን ላይ እንደምደርስ አላውቅም። ምክንያቱም እዚህ ስራ ውስጥ ብዙ በቆየ ቁጥር ልታሰር እችላለሁ እና ቤተሰቦቼን ደግሞ ከታሰርኩኝ ያስተዳድርልኝ ሰው የለም። ስለዚህ ብሩን በጣም መጠቀም ፈልጌያለሁ። ነገር ግን ደግሞ እናቴንም እህቴንም ሳስብ የልጅቷ ህይወት በጣም ያሳስበኛል። ምንም በማታውቀው ነገር እሱ ግን ከኋላ እየሰራ ያለው ነገር አይደለም ባለትዳር ኖርማል ሰው ቢሰራው ሊያስጠይቀው የሚገባ አይነት ነው። ለጓደኞቼ ሳማክራቸው ምን አገባ ካንተ በእነሱ ህይወት ራስን ተጠቅመህ መጠቀም ባለበት ተጠቀም እያሉኝ ነው። እና እኔ ግን ሪስክ ልወስድ ነው እያለ ነው። እኔ ግን ያሰብኩት በራሴ በግሌ ፋይሉን ተቀብዬ አስቀምጬ ራሴ ጋር አስቀምጬ ብሩን ከተቀበልኩኝ በኋላ ለሚስትየው ልልክላት ነው። ነገር ግን ሳስበው ሰውየው የዋዛ አይመስለኝም። ሰውየው የሆነ ኃይል ነገር ሳይኖረው አይቀርምና ሁኔታው በጣም ያስፈራል። አንድ ቀን ወደ ቤት ስመጣ የሆኑ ሰዎች እኛ ቤት ገብተው እንደነበረና ቤታችን ዝብርቅርቁ ወጥቶ ተፈትሾ እንደነበረ ደረስኩበት።
ታዲያ ይህ ነገር በጣም አስፈራኝ። ከኔ አልፎ ይህ ነገር ቤተሰቦቼ ጋር ሊደርስ ነው ወይ ብሩን አልተቀበልኩኝም ወይ ለፋይሉን አላኩኝም እና ሰዎቹ እኔ ያለሁበትን ቦታ አወቁ። ስለዚህ መጥፋት ነበረብኝ። ከቤቴ ጠፍቼ ወደ ክፍለ ሀገር ሄድኩኝ እና እዛ ክፍለ ሀገር ስልኬን አጠፋፍቼ 2 ወር ከተቀመጥኩኝ በኋላ ስልኬን ስከፍተው ስልኬን ከፍቼ እናቴን ሳናግራት በጣም ብዙ ሰዎች እየመጡ እንደሆነ ብዙ ማስፈራሪያዎች እየደረሱባት እንደሆነና እህቱንም ወስደዋት አንድ ቀን ታስራ እንደወጣች እና በጣም ብዙ ማስፈራሪያዎች እየደረሰባቸው እንደሆነ እናትየው ትነግረዋለች ማለት ነው። ስለዚህ ወደ ትውልድ ሀገር ወይም ወደ ሰፈሬ ተመልሼ መጣሁና በመጣበት ሰዓት ፋይሉን ለሚስትየው አላኩም፣ ብሩንም አልተቀበልኩም። ስለዚህ እናንተስ ምን ትመክሩኛላችሁ? ያለውን ነገር ሀሳብ አስተያየታችሁን ጻፉልኝ ይላል። ከጀጅመንት ነፃ የሆነ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ሁኑ። ሰላማችሁ ብዝት ይበልልኝ።